ሶስት አምላክ የለንም በፍጹም። እንደዚህ ሶስት አምላክ ነው የምታመልኩ? አይ ጌታ አናመልክ አትልፉ። በቃ ሶስት የሆነ ነገር ሁሉ አንድ አይሆንም እንዴ? እሱም በአመክንዮ እናሳያለን። መገለጡን ነው መጀመሪያ መያዝ ያለብን። ስለዚህ ተመልከቱ፣ ወልድ የአብ ልጁ ነው። አብ የወልድ አባት ነው። አሃ ወልድ እስከሚወለድ ድረስ አብ ልጅ አልነበረው የሚል ልጅ ከመጣ ደግሞ ቃል ከልብ ይገኛል በሉ ሁላችሁ። በየት ነው የሚኖረው? ከዚያ በልብ በሉ እንጂ ይኖራል አይደል? ለጽፉ ስትሉ አልጻፍም ይላል። አይ በልብ የኖረው ቃል ተጻፈ እንጂ ቃል ፈጠርን አላልንም። ያ የአብ ቃል የነበረው ወልድ ኢየሱስ ክርስቶስ ሰው ሆነ። ተመልከቱ፣ አብና መንፈስ ቅዱስም ሰው ያልሆኑት ለዚህ ነው። የመጻፍ ግብር ያለው ቃል ነው እንጂ ልብ አይጻፍም። ቃል ነው እንጂ ሕይወት አይጻፍም። አብ አይወለድም። ለምን? የመወለድ ግብር ያለው ወልድ ብቻ ነው። አንተ እንኳን መጻፍ የሚችለው ቃልህን ነው። ቃልህን እንጂ ልብህን መጻፍ አትችልም። ልቀርጸው ነው እንዲያር እሱ ልብ አይደለም ጌታዬ። ልብህን መጻፍ አትችልም፣ ሕይወትህንም መጻፍ አትችልም። መጻፍ የምችለው ቃልህን ነው። ስለዚህ ተመልከቱ፣ ያ የነበረው የአብ ቃል ሰው ሆነ። ሰው ከሆነ በኋላ ያ እምነታችን ሲገለጥ ተመልከቱ፣ ማቴዎስ ወንጌል ምዕራፍ 3 ላይ ወልድ ሲጠመቅ አብ ለምን የመጣ ይመስላችኋል? የኔን ቃል ነው እንዴ የዮሴፍ ልጅ የሚሉ ለማለት የምወደው የማፈቅረው ልጅ እርሱ ነው፣ ወሎቱ ስምዕዎ፣ እርሱን ስሙት፣ ለመስዋዕትነት የመረጥኩት። ከአብ ጋር አለው ሲላችሁ ዳህራዊ ነህ አትበሉት። የአብ ቃል ነኝ ሲላችሁ፣ የአብ ልጁ ነኝ ሲላችሁ የዮሴፍ ልጅ ነህ አትበሉት። አምላክ ነኝ ሲላችሁ ነቢይ ነህ አትበሉት። ለማለት አብ የኔን ቃል ነው እንዲህ ፍጡር ያለው ብሎ ብቅ አለ ማለት ነው። ከዛ መንፈስ ቅዱስ ደግሞ ተመልከቱ የባሕርይ ሕይወቱ ነውና ተመልከቱ፣ መንፈስ ቅዱስ ደግሞ ወርዶ በአምሳለ ርግብ አረፈ። ከሌሊቱ 10 ሰዓት ላይ ክርስቶስ የተጠመቀው ለአይሁድ መልስ ለማሳጣት ነው። ለምን? እርግብ ከሌሊቱ 10 ሰዓት አትነሳም፣ እንቅልፍ አምናት ማለት ነው። ከዛ መንፈስ ቅዱስ መሆኑ በዚህ ይታወቃል። መንፈስ ርግቧ ናት የመጣችው ሊል ይችላል አንዳንድ ሰው። አይደለችም። ከሌሊት 10 ሰዓት የተነሳች ርግብ ሲያሳየኝ የለም። ስለዚህ መንፈስ ቅዱስ ምን አለ? የኔን ቃል ነው እንዲህ ሕይወት ፍጡር የሚሉ ለማለት መንፈስ ቅዱስ ወርዶ በአምሳለ ርግብ ራሱ ላይ ተቀመጠ። ስለዚህ ተመልከቱ፣ ክርስትና የምን ሃይማኖት ናት? በሞት የነገሩኝ የመገለጥ። አያችሁ፣ ወልድ የማን ቃል ነው ማለት ነው? ለካ የአብ ቃል። ስለሱ ስንማማር መጀመሪያ መያዝ ያለብን ሰው ሆነ ለማለት ይሄን ስለሆነ ነው። ያዙልኝ እሺ። አጠር